እንግዲህ ወደ ዲማ ከተማ ከመጣሁ የተወሰኑ ወራቶችን አሳልፌያለሁ። ዲማ በምታወቀው ደግሞ እንግዲህ በወርቅ ቁፈራ ነው። እንግዲህ አኮቦን ተከትሎ ህብረተሰቡም ያው በወርቅ ነው የሚተዳደረው። እንግዲህ ይሄንን ይመስላል። ያው ኤክስካቫተሮቹ የቆፈሩ ቆርጠው ወርቅ ከመሬት የሚያወጡ እነዚህ ናቸው። እንግዲህ እነዛ ሎደሮች ደግሞ እንግዲህ እንደምታዩቸው ወርቁን የወርቅ ማቴሪያል ወደዚህ ሲመጣ ይሄ የምታዩት ፊት ለፊት ይሄ እንደዚህ ሆኖ የሚታየው በሙሉ ስቶክ ይባላል። ወይም ደግሞ የወርቅ የያዘ ማቴሪያል ማለት ነው። ታማዱ ማሻግሮ ሌላ ስቶክ አለ። እነዚህ አልፎ አልፎ ዳሶች የቆሎ ተማሪ የሚመስሉት በሀገራችን፣ እነዚህ ደግሞ የሰራተኛ ጅባ አራጋፊ የሚባለው ማደሪያ ናቸው። የምታዩት ምስኪኗስ ይባላል። ያው ጅባ አራጋፊ ነው። እዛም በተመሳሳይ እንዲሁ ጅባ አራጋፊዎች ናቸው። እዛ ጋር ቆም ብለው የሚያወሩት። ይሄ ማጠቢያ ይባላል። ከስር የምታዩት አረንጓዴ ደግሞ የጅባ ይባላል። ወርቅ ማቴሪያሉ ከላይ ሲደረግበት እሱ ቀጥታ ከላይ የወርቅ ክብደት ከፍተኛ ስለሆነ ኩል የሚባላለው ጥቋቁር ነገር አይረኖች ናቸው። በሌላ እንትን ብረቶች ናቸው። እነዛን እዚህ ውስጥ ነው በቃ ቁጭ የሚያደርጋቸው። እነዚህ ደግሞ በሰራተኛ ይወርዳሉ፣ ይራገፋሉ። ከዛ በኋላ ሌላ ስቴፕ አለው። በእርግጥ ገረፋ ይባላል። በነገራችን ላይ ወርቅ ስራ እንዲቀላል አይደለም። ዝም ብሎ አንገት ላይ ሲደረግ፣ እጅ ላይ፣ ጣት ላይ ሲደረግ እንደዛ አይደለም። እንደምትጠብቁት አይደለም። ብዙ ፕሮሰሶችን ብዙ ውጣ ውረዶችን አይቶ ነው ያሉት። አሁን ለምሳሌ ከርቀት የሚታየው ሲኖ እዛ ድረስ ነው ማቴሪያል ይዘው የሚመጣው። ማቴሪያል ከዛ መጥቶ ከሱ በወዳ በኩል ባሉት ደግሞ ብዙ ኤክስካቫተሮች ቆርጠው ነው የሚጭኑት ወደዚህ። ከዛ በኋላ እዚህ ማጠቢያው ላይ የሚጨምር ሌላ ነው። ኤክስካቫተር ደግሞ በእንትኑ በጣም ብዙ ናፍጣ በጣም ነው የሚጠቀመው። በቀን ለምሳሌ 2 ናፍጣ ይጠቀማል። ግድ ነው ኤክስካቫተር። ይሄ ሁሉ ፕሮሰስ ካለፈ በኋላ መጨረሻ ላይ ነው እንግዲህ ገረፋ የሚባል ጉድ ውስጥ ገብቶ ወደ ወርቅ ማግኘቱ የሚሆነው። ይሄ ሁሉ ጣጣ ተጨርሶ ነው እንግዲህ። ይሄ ዲማ በጋምቤላ ውስጥ የምትገኝ ከተማ ነች። እንደነገርኳችሁ የወርቅ ማዕድን በብዙ የሚገኝባትና በማዕድን ነው የሚተዳደሩት ማህበረሰቦቹም። እንግዲህ በጣም እነሱም ባይሆኑ ባለሀብቶቹ ናቸው። እነሱ አልፎ አልፎ በጥቃቅን እየጨረጨሩ ምናምን ነው የሚኖሩት። ዲማ ደግሞ እንግዲህ በቃ ቤዟ ወይም መሰረቷ አኮቦ የሚባል ወንዝ ነው። አኮቦ በእርግጥ አሁን በጣም አልቋል። ይሄ የምታዩት አኮቦ ይሄንን ይመስላል። አኮቦ በጣም የሚገርም ወንዝ ነው። ግን ይሄ ዛሬ ላይ የምታዩት እቺ ትንሽ ጅረት ምናምን ነው የምትመስለው፣ ግን በጣም ጥልቅ ነው። ክረምት ላይ ከጀልባ ውጭ አኮቦውን መሻገር እኔ ነኝ ያለ ዋናተኛ ካልሆነ በስተቀር አይታሰብም። እንግዲህ ያው እንደዚህ እያልን ነው ህይወትን የምንኖረው። ኑሯችን እንግዲህ ማደሪያችንን በደንብ ሰፋ አድርጌ ላሳያቸው። ጓደኞቻችን ጠባቂዎቻችን ደግሞ እነዚህ ውሾች ናቸው። እዚህ ስር የሚታዩ ሯሯጣሉ። እነሱ በቃ ምን ችግር የለባቸውም። እንዲህ ነው ፈታ እያሉ የሚኖሩት። እኛ ጋር ነው የሚኖሩት። ያው ወደ ማደሪያችን ወስዳችሁ ማደሪያችን ይችላል። እንግዲህ ድሮ እኛ በአካባቢ ቆሎ ትምህርት ቤት ያለበት አንድ መረጌታ ሲኖር ነው ተማሪዎች እንደዚህ ሰብሰብ ብለው ጎጆ ሰርተው የሚኖሩት። አሁን ግን ያን ኑሮ እኛም እየኖር ነው እንግዲህ ፈጣሪ እንግዲህ የተሻለ ሰላም እስኪያመጣልን ድረስ ሀገራችን እስኪባርክልን ድረስ ያው በሰው ሀገር እየተንጓለልን እንኖራለን። ለማንኛውም እንግዲህ አመሰግናለሁ። የዛሬ ውሎ እንደዚህ ይመስላል። ቴንክ ዩ ቬሪ ማች ዘመዳችን።